ሰላም የሮያል ገበያ ቤተሰቦች፣ ዛሬ በዚህ ቪዲዮ አጠር ባለ ሁኔታ ሮያል ገበያን ሚሽን ቪዥን ለመግለጽ እንሞክራለን። የገጠሙንና ያጋጠሙን ችግሮች ምን እንደነበሩ ማለት ነው። እንግዲህ ሮያል ገበያ አመሰራረቱ በህይወት በኢሮፕ ውስጥ ስንኖር ካጋጠሙን የትራንስፖርቴሽን የፓርኪንግ እና አንዳንድ ቤተሰባዊ ሆኑ ችግሮች ተጓዳኝ ችግሮች ነው። እንግዲህ ኢሮፕ ውስጥ ስትኖሩ ታውቁታላችሁ፣ ሀበሻ ሱቆች የሚገኙት ከተማ ውስጥ ነው፣ ሴንተር ውስጥ ነው እና ግዴታ ከተማ ወይም ሴንተር ውስጥ ድራይቭ አድርገን መግባት ወይም ደግሞ በባስ በትሬን መግባት አለብን። ገብተን ፓርኪንግ ማግኘት በጣም አስቸጋሪ ነው። ፓርኪንጉ እንደምንም እንኳን ቢገኝ ፓርኪንግ የሚከፈለውም በጣም ውድ ነው። ፓርኪንጉም እንደምንም ተገኝቶ አቁመን ወደ ውስጥ ስንገባ ያለው የሰው መጨናነቅና ግፊያ ትንሽ አላስፈላጊ መስሎ ተሰምቶናል። አላስፈላጊም ነው። ከተማ ውስጥ ስትነዱ ከተማው በጣም ጠባብ ነው። በጣም ብዙ ካሜራዎች አሉ። በ30 እና በ50 ነው የሚነዳው። የመቀጣት ቻንሳችን በጣም እየጨመረ በመምጣቱ ይህን ነገር መፍታት አለብን ብለን እንደ ሮያል አሰብን። እህቶቻችን ጋሪ ይዘው እህል ተሸክመው ወይ ጤፍ የሚያስፈልጋቸውን ከሀበሻ ሱቅ ገዝተው ተሸክመው ነው ወደ ባስና ትሬን የሚሄዱት። ባሶቹ በብርድ ሰዓት፣ በሳመር ሰዓት፣ በሙቀቱ በበረዶ ሰዓት በጣም አስቸጋሪ ናቸው። ከዛ በላይ ደግሞ ሰው ሳምንቱ ሙሉ ሰርቶ ባለችው ሰዓት ቤተክርስቲያን ሄዶ የራሱ የሆነ ጊዜ አግኝቶ ጸሎት አድርጎ መኖር አለበት ብለን እናስባለን። ሙስሊሞችም ወደ መስጊድ ሄደው አምልኳቸውን አካሂደው ያለቻቸውን ጊዜ ከቤተሰቦቻቸው ጋር መኖር አለባቸው ብለን እንደ ሮያል ገበያ እናስባለን። ልጆቻችንም አሁን በመጣው የቴክኖሎጂ ችግር በጣም እየተጠቁ እንደሆነ እንደ ሮያል ገበያም ይሄም አንዱ ምክንያት ነው። ስለዚህ ቤተሰቦች ለልጆቻችን ትኩረት እንድንሰጥ፣ አብረን የሆነ ጊዜዎች እንዲኖረን፣ ልጆቻችን እንዳያመልጡን፣ ከነሱ ጋር ጊዜ እንድናሳልፍ፣ እንድንዝናና፣ እነሱም ጊዜ እንዲኖራቸው ከቤተሰቦቻቸው ጋር የተቻለንን ያህል ጊዜን ምን ያህል ቫልዩ እንዳለው ለማህበረሰባችን ለመስጠት ነው። ልጆች የሶሻል እንቅስቃሴዎችና አክቲቪቲዎችን ማድረግ አለባቸው። እንደየ ኢንተረስታቸው ወደየ መዝናኛ ቦታዎች መሄድ አለባቸው። ካፕሎችም ወይ ደግሞ ባለትዳሮችም የራሳቸው የሆነ ጊዜ ያስፈልጋቸዋል። ሁል ጊዜ ከስራ ወደ ሱቅ መሄድ ያንንም ለመግዛት መንከራተቱ አላስፈላጊ ነው። ከዛ በላይ ደግሞ ጊዜውና ቦታው የሰጠን ቴክኖሎጂ አለ በሀገራችን ልናገኘው ማንችለው በዚህ ሰዓት። ስለዚህ መዝናናት እንችላለን። ምንፈልገውን ነገር ደግሞ ኦንላይን ኦርደር ማድረግ እንችላለን። ምንፈልገውን ነገር ሮያል ገበያ እንደ ሮያል ገበያ ይዞልን የመጣ የሀበሻውንና አንዳንድ ለሀበሻ የሚያስፈልጉ እቃዎችን ይዞ መጥቷል። ገብተን ኦርደር ማድረግ እንችላለን። ከዛ በተረፈን ጊዜ ደግሞ ማንበብ፣ የራሳችን የሆኑ ፍላጎታችንን ማድረግ፣ እናቶች እህቶች ልጆቻችሁን ወደ ወንድሙ እህቶቻችሁን ማስጠናት፣ ጊዜ መስጠት፣ መርዳት፣ መረዳዳት የምንችልበትን ጊዜ እናገኛለን። ይሄን ለመፍጠር ነው ዋና ዓላማው የሮያል ገበያ። ዌርሃውሶቻችን፣ ሰራተኞቻችን እና የገነባነውን ሲስተም እናንተን ለመርዳት 24 ሰዓት ሬዲ ነው። ኮሙኒኬት ማድረግ፣ ኮንታክት ማድረግ ብቻ ነው የሚያስፈልገን። ኦንታይም ዴሊቨሪ እናደርጋለን። በየቤቶቻችሁ እንመጣለን። የእናንተን ፊድባክ ያስፈልገናል። አስተያየት ስጡን፣ ወይ ዌብሳይቱ ላይ ወይ በሶሻል ሚዲያዎቻችን በሙሉ አስተያየቶቻችሁን ስጡን፣ እናስተካክላለን። ስለምትደግፉንም እናመሰግናለን። ይሄን ሚዲያም ሰብስክራይብ አድርጉት። በሚቀጥለው አሁን ቀጣይ ደግሞ እንዴት መጠቀም እንደምንችል፣ ዌብሳይቱን እንዴት አክሰስ እንደምናደርገው፣ እንዴት ማዘዝ እንደምንችል አብረን እናያለን። እንዴ
ሰዎች እስከ ዛሬ ሮያል ማርኬት እያለን ከዚህ የ1 ሰዓት ተኩል መንገድ ሄጄ ቡና መገዛው እኔ ሁሌም የሀገሬ ምርቶች መጠቀም እወዳለሁ። ግን ሮያል ገበያ እንዳለ በፍጹም አላውቅም ነበር። ኦንላይን የፈለኩትን ነገር ኦርደር አደረግና በ24 እና በ72 ሰዓት ውስጥ ያመጡልኛል። ከምር አላውቅም ነበር። እውነት ይሄ በጣም ላይፌን አቅልሎልኛል ለሮያል ገበያ። አሁን ደግሞ ጉግል ላይ ሮያል ገበያ ብለን ሰርች እናደርጋለን እንደዚህ። ከዛ እዚህ ጋር ይመጣልን ሮያል ገበያ አውተንቲክ ሀበሻ ስቶር የሚለውን ስንከፍተው በላፕቶፕ ወይም በኮምፒውተር የምትጠቀሙ ሰዎች እንደዚህ ነው የሚመጣው ሳይቱ። ስለዚህ ሮያል ኮሌክሽን የሚሉ ጤፎች፣ ቡናዎች፣ ጌጣጌጦች የመሳሰሉ እቃዎችን እዚህ እናገኛለን። እዚህ ጋር ሾፕ ካታጎሪዎች ናቸው። ኦል ፕሮዳክት፣ ኢምፕሬስ፣ ባንዲራ እቃዎች፣ የኪችን እቃዎች እና የእምነት ስዕሎች የመሳሰሉ እቃዎችን እዚህኛው ፓርት ላይ እናገኛለን። ዚዮን ሳይን ኦፍ ዚዮን የሚለው ላይ ፀጉሮች የመሳሰሉ እቃዎች አሉ። በኮምፒውተር የምንጠቀሙ ሰዎች እዚህ ላይ እንደምታዩት ፉድ ኤንድ ቤቨሬጅ፣ ሆም ኤንድ ኪችን፣ ጃለሪ ኤንድ ሄር፣ ኮስሞቲክስ፣ ሊትል ሮያል የተለያዩ እቃዎች በተለያየ ካታጎሪ ተቀምጠዋል። ማዘዝ ስንፈልግ ዳይሬክት አድ ቱ ካርት ወይም ደግሞ አሁን ለምሳሌ ይሄ ቦርሳ ቹዝ ኦፕሽን ነው የሚለው። ቹዝ ኦፕሽን ማለት የተለየ እቃ አለው ማለት ነው፣ ከለሮች አሉት ማለት ነው። ስለዚህ ዋይት፣ ብሉ አንድ የሎ አይነቶች አሉት ማለት ነው ቹዝ ኦፕሽን ካለ። አዘርዋይስ ግን ለምሳሌ እዚህ ጋር ብናይ አገልግል ዳይሬክት ፕላስ ሳይን ስንለው ይገባል ማለት ነው፣ ወደ ካርታችን ይገባል። እዚህ ጋር ካርታችን ይገባል እዚህ ጋር። ስለዚህ ይሄን የሚመስለው ቼክአውት ስናደርግ ቼክአውት ቀጥታ ወደ ቼክአውት ፔጅ ወስደናል። ፔመንታችንን ከፍለን ዳይሬክትሊ ይወጣልናል። የሺፒንግ ኮስቱ አውቶማቲካሊ ሺፒንግ የሚያስከፍሉ እቃዎች ላይ አድሬሳችንን ስንሰጥ ሺፒንግ ኮስቱ ይሰራል ማለት ነው። አድሬሳችን ነው ለሺፒንግ ኮስቱ ማተር የሚያደርገው። ግን እቃዎቻችን ደግሞ በተጨማሪ ፍሪ ዴሊቨሪ ይላሉ። ፍሪ ዴሊቨሪ ያላቸው ደግሞ ፍሪ ዴሊቨሪ ናቸው። ሺፒንግ ኮስት አውቶማቲካሊ ፍሪ ነው የሚሆነው። ሌላ ኮንታክት ልታደርጉ የምትፈልጉ እዚች ጋ ላይ ኮንታክት የምትላለች። ስለ ስማችሁን ኢሜይላችሁን ጽፋችሁ ኮሜንት የምትለዋ ሴክሽን ላይ በማንኛውም አይነት ቋንቋ በትግርኛ፣ በአማርኛ፣ በእንግሊዝኛ፣ በፍሬንችኛ፣ በጀርመንኛ፣ በኔዘርላንደኛ የትም ሀገር የምትችሉትን ቋንቋ ጻፉልን። አይ አንጽፍም ልንደውል እንፈልጋለን የምትሉ ታች ፉተሩ ላይ ስልካችንን አስቀምጠናል። ዳይሬክት ኢሜይላችን አስቀምጠናል። ዳይሬክት ኢሜይልን መጻፍ ይቻላል። ሞባይል ለምትጠቀሙ ሰዎች ሞባይል ስትጠቀሙ እንደዚህ ሳይዝ ነው የሚመጣው አይደል? ስለዚህ ይሄን ነው የሚመስለው። አማራጮቹን ካታጎሪዎችን ለማየት ከላይ 3 መስመር ያለው ቦታ ላይ እሷን ክሊክ ስናደርግ አማራጮቻችን እዚህ ጋር ይመጣሉ። ፉድ ቤቨሬጅ፣ ጃላሪ፣ ካስሞቲክስ የሚሉ በሙሉ እዚህ ጋር ይመጣሉ። ከታች እንደምታዩት ያው ሎጊን ማድረግ ይቻላል። ሎጊን አድርጋችሁ አንዴ ኦርደር ካደረጋችሁ በኋላ በሌላ ጊዜ አድሬሳችሁን እንዳይጠይቃችሁ ሎጊን ታደርጉ ያፋጥናል ለሌላ ጊዜ። ሶሻል ሚዲያዎቻችን እዚህ ጋር አሉ። ለበለጠ መረጃ እዚህ ጋር እየገባችሁ ፎሎ አድርጉን፣ መረጃዎቻችሁን ተከታተሉ። ስለዚህ ይህን የሚመስለው ያልገባችሁ ደግሞ ግራ ያጋባችሁ ነገር ካለ እዚችው ጋር 300 ላይ ኮንታክት ብሎ እዚች ጋር ኮንታክት ማድረግ ትችላላችሁ። ማንኛውም አይነት ሜሴጅ፣ ማንኛውም አስተያየት፣ ማንኛውም አይነት ነገር መጠየቅ፣ ሽፕመንት የት ደረሰ የመሳሰሉ ነገሮች ማድረግ መጠየቅ ትችላላችሁ። ይሄው ነው።
ሌላ የቀረ ነገር ካለ በሌላ ቪዲዮ እናካትታለን። በጣም እናመሰግናለን። ፎሎ አድርጉን። የተለያዩ ሶሻል ሚዲያዎችን አሉን። ስለዚህ እነሱን ፎሎ አድርጉ፣ አግዙን፣ አስተያየት ስጡን። እዚህ መጨረሻ ላይ ያሉ ሳይቶችን ወይ ሶሻል ሚዲያዎቻችንን ፎሎ አድርጉን። ኦር ደግሞ ኢሜይላችሁን እዚህ ጋር አስገብታችሁ ሰብስክራይብ ብታደርጉን ኮንታክት እናደርጋችኋለን። አንዳንድ ኢሜይሎችን እንጽፍላችኋለን። አዲስ እቃ ሲመጣ አፕዴት እናደርጋችኋለን። በጣም እናመሰግናለን። እንወዳችኋለን። መልካም ጊዜ። ቻው